ሰላም የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? አሁን ደግሞ አጠር ያለች ቪዲዮ ነው የምሰራላችሁ ማለት ነው። ስለ ካፕከት ቪዲዮ ኤዲቲንግ ነው ማለት ነው ማስረዳችሁ። ካፕከት ቪዲዮ ኤዲቲንግ አጠር ያሉ ነገሮች ስለ ዋና ስለ ካፕከት ቪዲዮ ኤዲቲንግ አሳያችኋለሁ ማለት ነው። የተንዛዛ ነገር ሳይሆን ዋና ስለ ካፕከት ቪዲዮ ኤዲቲንግ እንዴት እንደሚሰራ ዋናዎቹን ነው ማሳያችሁ ማለት ነው። ኮር የሆኑትን ዋናዎቹን ማሳያችሁ። መጀመሪያ ጋር ፕሮጀክቱን ስትከፍቱ አፕሊኬሽኑን ስትከፍቱ የሚመጣላችሁ ክሬት ፕሮጀክት ነው ማለት ነው። እዚህ ጋር ክሬት ፕሮጀክት የምትለውን ትነካላችሁ። ክሬት ፕሮጀክት ስትነኩ የሚመጣላችሁ ኢንተርፌስ ይሄን ይመስላል። እንደምታዩት እዚህ ጋር ኦዲዮ አለ፣ ቴክስት አለ፣ ስቲከር አለ፣ ኢፌክት አለ፣ ትራንዚሽን የሚለው አሉ። እያንዳንዳቸውን እናያቸዋለን ማለት ነው። መጀመሪያ ላይ እዚህ ጋር ኢምፖርት እንላለን። የፈለግነው ቪዲዮ እናስገባና ኤዲት ለማድረግ የፈለግነው ቪዲዮ ማለት ነው። እዚህ ጋር ምሳሌ እኔ ቺኛዋን ቪዲዮ አወርድና ኤዲት ለማድረግ ብፈልግ ቺኛዋን እዚህ ጋር መጣችልኝ ማለት ነው። ከዚያ በኋላ ኢምፖርት ካደረግን በኋላ ማለት ነው። ከዚያ በኋላ እዚህ ድራግ ኤንድ ድሮፕ አድርገን ወደ ታች እናወርዳታለን ማለት ነው። ከዚያ መካከል በመቀጠል ምንድነው የምናደርገው? ይችን ቪዲዮ እንደምታዩት አወራን ነው ማለት ነው። ይሄን ቪዲዮ ኤዲት እንዴት እናደርጋለን? ሌላ አሁን ይሄ ቪዲዮ ይሄ ሆኖ ሌላ የሆነ ኦዲዮ ብናደርግበት እንዴት ማድረግ እንዳለብን እንነጋገራለን ማለት ነው። እንደምታዩት እዚህ ጋር መታችሁ የዚህን ቪዲዮ እዚህ ጋር መታችሁ ኦዲዮ የሚላለ ኦዲዮ የሚላለ ማለት ነው። እዚህ ጋር መታችሁ ኦዲዮን ተነኩና ይሄን ቮሊዩሙን 0 ታደርጉታላችሁ ማለት ነው። የዚህን ቪዲዮ ድምጹን ለማጥፋትና ሌላ ኦዲዮ ለማድረግ ማለት ነው፣ ለማቀናበር ከፈለጋችሁ እና ይሄንን 0 ታደርጉትና አሁን ድምጹ ጠፍቷል። ስለዚህ ቀጥታ አሁን ይሄን ድምጹን ስጨምረው ይሰማል ማለት ነው። ድምጹን ስጨምረው እንደምታዩት ነው። ስለዚህ ድምጹን 0 እናደርገውና ሌላ ኦዲዮ እናደርግበታለን ማለት ነው። እዚህ ገብተን ኦዲዮ ምትላለች። ከዛ ኢምፖርት እንልና ኦዲዮዋን ኢምፖርት እናደርጋለን ማለት ነው። ከዛ በኋላ አሁን እቺ ኦዲዮ ናት፣ ቪዲዮ አይደለችም። እንግዲህ ካርጌ ከፍትና እቺን በተመሳሳይ ድራግ እና ድሮፕ አድርጌ እዚህ ጋር አስቀምጣታለሁ ማለት ነው። ከዛ በኋላ አሁን ድምጹ ሙሉ ለሙሉ አሁን ያስገባውት ኦዲዮ ሆኗል ማለት ነው። ቪዲዮ ግን ተመሳሳይ ነው፣ የዚሁ ሆኗል ማለት ነው። ስለዚህ አሁን እንደዚህ ብናረግ የዚህኛውን እንደምታዩት ኦዲዮ ሌላ ሆነ ማለት ነው፣ ቪዲዮ ሌላ ሆነ ማለት ነው። አሁን ከዚህ ቀጥሎ እዚህ ጋር ቴክስት የሚላለ ቴክስት እንነካና እዚህ ጋር አንዚህ መቀጠል ከዚያ በኋላ እዚህ ጋር ኢፌክት ምትላለች። እነዚህን ኢፌክቶች መስራት ማስቀመጥ እንችላለን ማለት ነው። እዚህ ጋር ኢፌክት ምትላለች። እነዚህ ጋር ከታርጌ ቀርታ እዚህ ጋር ትራንዚሽን መሸጋገሪያ ዋናውን ማሳያችሁ። ትራንዚሽኑ በዚህ መልኩ ቢሆን አሁን እዚህ ጋር ሰሌክት አረግና ስፕሊት አረግና እዚህ ጋር እንቆርጣትና በዚህ ጋር ስፕሊት አርጌ እቺን መሸጋገሪያዋን እዚህ ጋር ቆረጥኳቸው። 2 ቪዲዮዎች ናቸው ብል እዚህ ጋር ትራንዚሽን መሰራላቸው። እንደምታዩት አሁን እቺን ትራንዚሽን የሰራውላቸው ማለት ነው። እዚህ ጋር ሲያጫውት ሲቀይር በዚህ መልኩ ትራንዚሽኑ ይሽከረከራል ማለት ነው። ሌላም ብትፈልጉ እንደዚያው ማድረግ ትችላላችሁ እና በዚህ መልኩ ትራንዚሽን መስራት ትችላላችሁ ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ትመጡና ቪዲዮአችሁን ሰሌክት ታደርጉና እዚህ ጋር የሚመጡት አውዲዮን ያሳይቻችኋለሁ። መቀነስ ነው ማለት ነው የማትፈልጉት ከሆነ ሌላ አውዲዮ መጨመር መቀነስ ነው፣ ችግር የለውም። እዚህ ጋር ስፒድ አለ። ስፒዱ ደግሞ የዚህ የቪዲዮ ስፒድ ፍጥነቱን እንዲጨምርላችሁና እንዲቀንስ የምታደርጉበት መንገድ ነው ማለት ነው። ስለዚህ እዚህ ጋር አሁን ኖርማል ነው ማለት ነው። ስፒዱን ብጨምር ይሄ ሙዚቃ ግን ይሄን ክሊፑን
እንደምታዩት ጨምሯል ማለት ነው። ቆይ በምታዩት መንገድ እዚህ ጋር ሰሌክት ስላደረኩት ነው። እዚህ ጋር ስታጫውቱት በጣም ይፈጥናል ማለት ነው። እንደዚህ ባረገው አሁን እንደምታዩት እንደዚህ ባረገው ቪዲዮ አሁን ጨምሯል ማለት ነው። ስፒዱ አሁን በጣም ጨምሯል። ቪዲዮ አያችሁት? ስፒዱ በጣም ጨምሯል ማለት ነው። መጨመር መቀነስም ትችላላችሁ ማለት ነው። እኔ አሁን ኖርማል ላይ ላድርገው ማለት ነው። ኖርማል ላይ ባደርገው እንደነበረ ይሆናል ማለት ነው። ስለዚህ አሁን ደግሞ እዚህ ጋር አኒሜሽን የሚል አለ። አኒሜሽንም ሲጀምር እዚህ ጋር መሸጋ እንትኑ ከዚህኛው ወደዚህኛው ቪዲዮ ሲሄድ አኒሜሽን የፈለጋችሁበት ቦታ አኒሜሽን ማድረግ ትችላላችሁ ማለት ነው። በመቀጠል አጀስትመንት የሚባል አለ። እዚህ ጋር አጀስትመንት ደግሞ የተለያዩ ከለሮች አሉ አይደለ? ከለሮቹን እዚያም ወደዚህ ባረገው ይሄን ቪዲዮ ይሄን ክሊፕ እንደዚህ ሰማያዊ ነገር ይሆናል ማለት ነው። እንደዚህ ባረገው ቢጫ ይሆናል። ስለዚህ መካከል ላይ እንደዚህ ታረጉት ፈልጋችሁትን ከለር አይነት በዚህ አሬንጅመንትም ተመሳሳይ ነው። እንደዚህ ከለሩን እንዲይዝላችሁ የተመጣጠነ ከለር እንደሚይዝላችሁ እንደምታዩት እንደዚህ ሚዲየም ላይ አድርጓቸዋል። ፈልጋችሁትን ከለር ግን ከለር አድርጋችሁ መቀየር ትችላላችሁ ማለት ነው። ይሄን ይመስላል አጀስትመንቱ። እንደገና እዚህ ጋር ዋና እንትኖች አሉ ስፕሊት ማድረጊያ ማለት ነው። እዚህ ጋር ቪዲዮ መቁረጥ የፈለጋችሁበት ቦታ መጣችሁ እንደዚህ መቁረጥ ትችላላችሁ። እንደዚህ በቃ ፈለጋችሁበት ቦታ መጣችሁ መቁረጥ ትችላላችሁ ማለት ነው። ቆርጣችሁ እዚህ ጋር ደግሞ እዚህ ጋር ዲሌት ሌፍት ይላል። አሁን ምሳሌ እዚህ ጋር ክሊክ አድርጌ እዚች ዲሌት ሌፍት ብለው ከዚህ በኩል ከግራ በኩል ያለውን ይቆርጠዋል ማለት ነው። ዲሌት ራይት ብለውም ከቀኝ በኩል ያለውን ይቆርጠዋል ማለት ነው። እንደገና ደግሞ ሰሌክት አድርጌ ሲመጥቼ ሰሌክት ለና እንደምታው ሰሌክት ሆነ እዚህ ጋር መጥቼ ዲሌት ማድረግ ይችላል። የማልፈልገውን ነገር ማስወገድ ይችላል ማለት ነው። ስለዚህ በመቀጠል ይሄን ካሳየዋችሁ ዋናዎቹ ሰሌክት ሌፍት ዋርድ እና ራይት ዋርድ ያው ሰሌክት ወደ ግራ እና ወደ ቀኝ ያለውን ሰሌክት እንዲያደርግላችሁና ወይ ኤዲት መቁረጥም ማስወገድ እንደምትችሉ ማድረግ ይቻላል ማለት ነው። እነዚህን ታበራቸዋላችሁ። እነዚህ መብራት አለባቸው። እነዚህ መጥፋት የለባቸው። ምክንያቱም እዚህ ያለውን ድርጊት ስታከናውኑ እነዚህ እንትን ማለት አለባቸው። ታርን ኦን ይሆናሉ ማለት ነው። በዋናነት ይህን ይመስላል ቪዲዮ ኤዲቲንግ ዋናዎቹ እነዚህ ይመስላሉ። እሺ ጀርሽ